ሃይ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? ሁላችሁም ሰላም ናችሁ ወይ? እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን እኛ ደህና ነን። እንዴት ናችሁ? ጾም እንግዲህ የሁለቱም ጾም ገብቷል። ሙስሊሞችም ጾም ገብቷል፣ የክርስቲያንም ጾም ገብቷል። ሙስሊሞች እንግዲህ ዛሬ ነው መሰለኝ። እንኳን ለዚህ ያደረሳችሁ። ጾሙ የሰላም የፍቅር ይሁንላችሁ። እኛም ኦርቶዶክሶች እንኳን አደረሳችሁ። ጾማችን በሰላም በጤና አጽሞ እንዲያስፈታን የእሱ ቸርነት ይሁንልን። እግዚአብሔር ይመስገን አለን። እንዴት ናችሁልኝ? ሁሉ አማን? ዛሬ ብቅ ብዬላችኋለሁ። ዛሬ ብቅ ያልኩበት ዝም ብዬ የጾም ወጥ ልሰራ ድንች ወጥ ልሰራ ከች ብዬላችኋለሁ። ዛሬ ድንች ወጥ ስሰራ ልክ እንደ አዲስ አበባ ድንች ወጥ ሰርተን እንዴት እንደምንበላ ዛሬ ሽክም ያለች የድንች ወጥ ልሰራ ነው እና ተከታተሉ እላለሁ። ጾሙ የሰላም ሁሉ ነገር ሀገራችን ሰላም አድርጎ ሰላሙን ፍቅሩን በፍቅሩን ያስጨርሰን እላለሁ። የድንች ወጥ ለመስራት ምንድነው የሚያስፈልገን? እጄ ታጥቤ ነው የመጣሁት። እዚህ ጋር ጋርሊክ አለ፣ ነጭ ሽንኩርት ማለት ነው። የላጥኩትም አለ። እዚህ ጋር 2 ቲማቲም አለኝ፣ ጅንጀር አለኝ። ድንች ልጬ አዘጋጅቻለሁ። ይኸው ሽንኩርት፣ ድንች ልጬ አዘጋጅቻለሁ። ለነሱ ደግሞ ግብአቶች ኮረሪማ አለኝ፣ ጥቁር አዝሙድ አለኝ፣ አብሽ አለኝ። አብሽ እኔ ቤት አይጠፋም። ጨው አለ፣ ዘይት አለ፣ በርበሬ አለ። አሁን ወደ ስራው እንገባለን። ብረት ድስት እዚህ ጋር አለ። በቃ ተከታተሉ፣ እንጀምር። አመሰግናለሁ። ስንጀምር በሽንኩርት ነው የምንጀምረው። የምግብ ጓንት አለኝ። መጀመሪያ ሽንኩርቴን ከትፋለሁ። ድንች ያው ይሄ ነው፣ ድንች እንደዚህ ነው። እኔ ልጬ አዘጋጅቻለሁ፣ እናንተን ለማሳየት ነው። አሁን ሽንኩርቴን በመክተፍ እጀምራለሁ ማለት ነው። እኔ ሽንኩርት ስከትፍ ላስጮባችሁ እችላለሁ። አንድ ጊዜ ነው የምከትፈው፣ ሁለት አልሄድም። እንደዚህ አድርጌ ነው የምከትፈው። በእጄ ልክተፍ ካልኩ ይሄን ያክል አድቅቄዋለሁ ባንዴ። ብረት ድስቴ ጥጃለሁ። ብረት ድስት ውስጥ ከታለሁ ማለት ነው። 2 ራስ ሽንኩርት ነው። እኔ ሽንኩርት ብዙ በፊት ሽንኩርት ወድ ነበር። አሁን ሽንኩርት አስጠልቶኛል። አሁን ሽንኩርቴ ከትቻለሁ። ይቁላላል ማለት ነው። አሁንም ከትፈው ደግሞ ቲማቲሜ ነው አጥቤ አዘጋጅቻለሁ። ቲማቲሙን እንደዚህ አደርገዋለሁ ማለት ነው። ቲማቲም ብዙ ሲደረግ ወጥ ውስጥ ውሃ ስለሚኖረው ብዙ ቲማቲም ወጣ አጣፍጥም።
ለምን ቲማቲሙ ሲገባው ውስጡ ቲማቲሙ እንትን ሲል ወጥ ቅዝቅዝ ይላል። ቲማቲም የሌለው ወጥና ቲማቲም ያለው ወጥ ከቀመሳችሁ ጣሙን ታውቃላችሁ። ቲማቲም ለሚወድ ሰው ቲማቲም ባያበዛ ጥሩ ነው። እኔ ቆዳውን እለጠዋለሁ። እንደዚህ ቀቅሎ መላጥ ይቻላል። ዋናው ነው። ለምን ትልጨዋለሽ ልትሉኝ ትችላላችሁ። ጨጓራ ስለሚያመኝ ጨጓራ ያሳምማል። ሌላኛው ቆዳው እንደዚህ ካነሳችሁለት በኋላ ከዛ እሱንም እከትፈዋለሁ ማለት ነው። እኔ ጊዜ አልሰጥም። ሽንኩርቴን እንደዚህ አጥላላዋለሁ። ከነዋለሁ። ቲማቲሜን እንዲከተፍ አደርገዋለሁ። አሁን ይሄ ሌላኛው ቆዳ ስለተላጠ ቶሎ ይበስላል። ብዙም እንትን አይልም፣ ቀጥቅጡኝም አይልም። አሁን ቲማቲሜን አነሳዋለሁ ማለት ነው። ይሄ ቲማቲሙ ነጭ ነገር መጥራት ትችላላችሁ። አሁን ይሄ ቲማቲሙን ከተዋለሁ አብሮ ይበስላል። ዘይትም ምንም ሳልከት ሁለቱ እንደዚህ ይበስላል ማለት ነው። ይሄ እዚህ ጋር አደርገዋለሁ። ድንች ልጬ ላሳያችሁ። ፖቴቶ ማለት ነው። እኔ ልጬ አዘጋጅቻለሁ ለእናንተ ለማሳየት ነው። ይሄ ቢጫ የሆነው ድንች አሪፍ ነው። ነጭ የሆነ ድንች ሳይሆን ቢጫው ኦርጋኒኩ በጣም አሪፍ ድንች ነው። መላጫም አለ። እኔ ቢላ ስለሚመቸኝ ነው እንጂ በመላጫ መላጥ ይቻላል። ይሄው እንደዚህ ልጬ አዘጋጅቻለሁ። አሁንም እቺን ነጭ ሽንኩርት ዝንጅብል ማለት ነው።
አለ ሁሉ ነገር እዚህ ምንም የሚጠፋ ነገር የለም አለ። አሁን ይሄ ጋርሊክም ይኸው ነጭ ሽንኩርት ማለት ነው የተላጠ ነው። ተመልሻለሁ። ገናዋለሁ። ጋርሊክ ማለት ይሄ ነው። ጋርሊክ እዚህ ሀገር ጋርሊክ ነው የሚባለው፣ በእኛ ነጭ ሽንኩርት ነው። አሁን እዚህ ውስጥ ከተዋለው ነጭ ሽንኩርቱ ዝንጅብልና ነጭ ሽንኩርት ነው። አሁን ዘይትም አልከትም፣ በርበሬ ነው የምከተው። ልክ እንደ ሀገሬ ወጥ ነው የምሰራው። 1 2 በግማሽ በርበሬ እሱን እሽት አደርገዋለሁ በሽንኩርቱና በእንትኑ። ከዚህ ጋር ትንሽ አብሽ እከትበታለሁ እንዲጠበስ። ከዛ ጥቁር ቅመም ይቺን የምታክል የለኝም። ጥቁር ቅመም ይቺን የምታክል ከዛ ይቺን እጨምርበታለሁ። ዘይት ሳትከቱ በፊት ድንች ልትሰሩ ስትሉ ውሃ ጠብ እያደረጋችሁ በርበሬውን፣ ሽንኩርቱን፣ ቲማቲሙን እንደዚህ ማቁላላት አለባችሁ። እከነዋለሁ። ከዛ ይሄ ትንሽ ጨው አደርግበታለሁ። ነጭ ሽንኩርትና ዝንጅብል እንደዚህ አደርጋለሁ ማለት ነው።
ተመልሼ መጥቻለሁ። ይቅርታ ሳንኳኳባችሁ። ያው ነጭ ሽንኩርቱና ዝንጅብሉ ፈጭቼዋለሁ። አሁን ያ ዘይት ከታለሁ። ኩኪን ይላል። ያው ኩኪን ኦርጋኒክ ኩኪን ዘይት ነው። ዘይት ከታለሁ ማለት ነው። አሁን እንደዚህ መሆኑ አሁን ቲማቲሙ ምኑ እንትን አይልም። አሁን ይሄንን እከታለሁ ማለት ነው። ጋርሊክ ከተፍ ነጭ ሽንኩርት ማለት ነው። አሁን ይሄንን እስከሚጠበስ ድረስ ድንቼን እከትፋለሁ፣ ቡቶቶዬን እከትፋለሁ። እዚህ ሀገር ታውል አለ፣ እንደዚህ መጠራረጊያ ታውል አለ። ምንም ማጠብ አያስፈልግም፣ ነጭ ነገር አለ። አሁን ድንቼን እከትፋለሁ ማለት ነው። አሁን ድንች ከትፋለሁ። ውሃ ጠብ እያደረኩ ከነዋለሁ። እዛ ድንቼን እናቴ ድንች ስከተፍ ዳርዳሩ ላጡት፣ ዳርዳሩ ካላጣችሁ ይፈርሳል ትለን ነበር። ይሄ ዳርዳሩ እንደዚህ ላጡት ትለን ነበረ። እንደዚህ እኔ አልጥም እንጂ ለድግስ ለምናምን ሲሆን እንዳይፈርስ እንደሱ ይደረጋል። ይሄንን የተነሳው ደግሞ ተከትፎ ከቁሌቱ ጋር ይቁላል። እናቶቻችን እኮ ሙያ አላቸው። ማይካድ አሁን ጾም መጥቷል እንግዲህ
እንዴት ናችሁ ታዲያ የዩቲዩብ ቤተሰቦቼ? ምን ነው ሰብስክራይብ አታደርጉኝም? እኔን የሀገሬ ልጆች ሰብስክራይብ አድርጉ እንጂ ከፍ 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 አድርጉኝ። እኔን እህታችሁ አሁን ይሄንን ደፍቼ ይሄኛው እዚህ ላይ ማረግ አለብኝ። አጥቤ እንዳ ይሄው አጥቤ ምን ብዬ መጥቻለሁ። አሁን ይሄው ድንች አጥቤያለሁ ከታለሁ ማለት ነው። አሁን ይሄ አነሳለሁ። ከነዋለው መጥቻለሁ። ኮረሪማ አደርግበታለሁ። ይህን የምታክል ኮረሪማ በቃ አሁን ይጠበሳል። ጥብስ ተደርጎ እንደዚህ ይጠበሳል ማለት ነው።
ከነዋለሁ። ከፍተዋለሁ። አማስለዋለሁ። ውሃ ጠብ አደርጋለሁ። ከነዋለሁ። እንዴት ናችሁ? ሰላም ነው ወይ? አማን ነው ወይ? መጥቻለሁ።
ወጡን መጥቻለሁ። ልክ በቃ የኢትዮጵያ ድንች ወጥ ነው። አሁን ጨው ትንሽ እከታለሁ፣ የሚበቃኝ ያክል ጨው። ይኸው አሁን ውሃዬን እከልሳለሁ፣ መረቅ እንዲኖረው ማለት ነው። ከዛ ትክትክ ሲል እዚህ ድንች ወጥ መስራት ሁሉም ኢትዮጵያውያን ይሰራል፣ ግን መጣፈጡ ላይ ነው እንጂ ድንች ወጥ ይሰራል በእኛ ሀገር። በምን አድርገው በሽሮም የሚሰራ አለ፣ ድንች በሽሮ የሚሰራ አለ፣ ድንች በምስር የሚሰራ አለ፣ ድንች በስጋ የሚሰራ አለ። እኔ አሁን ድንች በስጋ አልወድም፣ ግን ሰው ጋር ተሰርቶ ሲበላ አይቻለሁ። ብዙ ቦታ ይበላል፣ ግን እኔ ሰርቼ ስበላው ይጣፍጠኛል። እና ብዙ ነገሮች ይሰራል በድንች። ድንች እዚህ ሀገር ደግሞ ድንች ስለሚያወፍር ብዙ ጊዜ ድንች ሰው አይበላል። በደንብ ከተሰራ ይበላል ድንች። ግን የኛ ሀገር ጣዕም አይመጣልንም። የኛ ሀገር ጣዕም የማይመጣ ግማሹ ቲማቲም ያበዛበታል፣ ግማሹ በቃ እኔ ብዙ ቦታ በልቼ አይቻለሁ። ድንች ወጥ ሲሰራ አይጣፍጥም። ለምን እንደሆነ አላውቅም። እና ድንች ወጥ አገር ቤት ገጠር ውስጥ አገር ቤት ማለትም ድንች ወጥ ሲሰራ እንዴት እንደሚጣፍጥ በጣም ነው የሚጣፍጠው። አገር ቤት ገጠር ማለት ነው፣ ከአዲስ አበባ ውጪ ማለት ነው። እና ግርም ይለኛል። አዲስ አበባም ራሱ ይጣፍጣል፣ ግን የአገር ቤቱ ይበልጣል። ሲሰሩት አይቻለሁ። እና ሽንኩርቱን ድብን አድርገው እንደ ዶሮ ያቁላሉታል። ቅመሞቻቸው ያላቸውን ነገር ይከታሉ። ድንቹ ታዲያ ከሱ ጋር ነው የሚጠብሱት፣ ከእንትኑ ጋር ውሃ ሳያረጉ ጥብስ አድርገው አቁላልተው ውሃ የሞቀ ውሃ ጣል ያረጉበታል። በስመ አብ በጣም ነው የሚጣፍጠው። እና እዚህ እኔ ሞከርኩት፣ ግን ስሞክረው እንደሱ ሆነልኝ። ሽታው ይሄ አሁን ሽታው በቃ ቤቴ አወደው ነው ማለት ሽታው ቤቱን አጥለቀለቀው። ይቱ ላይ ያየሁት አንድ ነገር አይቼ ምን ነበረ ያየሁት? አሁን እንትን ምግብ ላይ አይቼ ነበረ። አንድ የሆነ ሰው ምግብ ሲሰራ የሆነ የተድበለበለ ነገር የሚከቱበት ነገር አለ። ድሮ አዲስ አበባ ነበር አልነበረም? አሁን የመጣ መሰለኝ። የሆነ ድብልብል ያለ ነገር ስሙ ይጠሩታል፣ እኔ አላውቀውም። እሱን ነገር ማወቅ አለብኝ ምን እንደሆነ።
ማጂ ነው የሚሉት። ማጂ ማለት የአረብ ሀገር ምግብ መሰለኝ፣ የአረብ ቅመም መሰለኝ። አይ ቲንክ አይዶን የሚገርም ነው። በተረፈ የዛሬ እንትኔን ይሄን ይመስላል። የዛሬ ድንች ወጤ ይሄን ይመስላል። እንደዚህ ሰርታችሁ ሽክም አድርጋችሁ የጾም ብሉ። በቀይም ባልጫም ሰርታችሁ ብሉ። ውሃ አታብዙበት። ድንች ዋና የሚያበላሸው ቲማቲምና ውሃ ሲበዛበት ነው። አንዳንዱ ራስ አርጎ ለመብላት ብሎ ውሃ በጣም ያረግበታል። እንዳውም እዚህ ሀገር ድንች ውሃ ሲበዛበት መልሶ ውሃ ነው የሚሆነው። ወፈር አርጋችሁ እንደዚህ ከሌላ ወጦች ጋር ሰርታችሁ መብላት ትችላላችሁ ማለት ነው። አታቁም ማለት አይደለ፣ ሁሉም ያውቃል፣ ግን አሰራሩ ነው። ደስ ካላችሁ እንደዚህ ስሩና ብሉ። ልዩ ነው። ልዩ የኢትዮጵያ ወጥ የድግስ ቤት ወጥ ነው። ድግስ ወጥ፣ የድግስ ወጥ። አሁን በልቼ ላሳያችሁ አልችልም። ጾም ነው፣ ገና ነው ሰዓቱ። እንግዲህ አሰራሬን አሳይቻችኋለሁ። አሁን እንግዲህ ልብላው ብል ሰዓቱ አልደረሰም፣ ገና ነው። አልበላም፣ አልቀምስም። በሰዓቱ ነው የሚበላው። ይሄን ይመስላል እላችኋለሁ። ይሄው ችክ ያለ የዶሮ ወጥ የመሰለ ድንች ወጥ ነው። ድንቹ እየበሰለ ነው። ተከታተሉኝ፣ እመለሳለሁ። መጥቻለሁ። አሁን መከለሻ አረግበትና ጨርሳለሁ ማለት ነው። አሁን መከለሻ አረጋለሁ። እኔ መከለሻዬን እያለቀች ነው። መከለሻ ቺናክን መከለሻ አረግበታለሁ። መከለሻ እንግዲህ ከኢትዮጵያ ነው ተዘጋጅቶ የመጣ። እዚህም ማዘጋጀት ይቻላል። እቃዎቹ ካሉ እናቶቻችን በጭልፋ ይጨልፉና በጥበጥ አድርገው ነው የሚከቱበት። እኛ ግን ነስንሰን እንደዚህ ላይ ነው የምናደርገው። የነሱን ነው የሚሻለው። ለምንድን ነው እንደዛ የምታረጉ ስላቸው እናቴ ስላት ከተበጠበጠ ሁሉ ቦታ ይደረሳል ስናማስለው፣ ያኛው ላዩ ላይ ብቻ ነው የሚቀረው ትላለች እና እውነቷ ነው። አሁን ይሄን ይመስላል ማለት ነው። ሁሉ ነገር ተከቷል።
እንዳልኳችሁ አሁን እኔ ልበላ አልችልም። ይሄን ይመስላል ድንች ወጥ። እንደዚህ ሰርታችሁ ብሉ። አሁን ይሄ በስሏል፣ ምን ብሏል። ሰዓቱ ሲደርስ ነው የሚበላው። አሁን መቅመስ አይቻልም፣ ይቅርታ። እንግዲህ ያለውን እስከ መጨረሻው አሳይቻችኋለሁ። በተረፈ ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። የደውሉን ምልክት ተጫኑት። በሌላ ቪዲዮ እስከምንገናኝ ሰላም፣ ፍቅር፣ ደስታ፣ ጾሙ የሰላም የፍቅር የደስታ ያርግላችሁ። ሙስሊም እህቶቻችንም ጾማችሁ የሰላም የበረከት ያርግላችሁ። በሰላም ይዘን በሰላም ያስፈታን። በሁለቱም ወገን ያላችሁ፣ በውጭም ያላችሁ ሙስሊም እህቶቼ፣ ክርስቲያን እህቶቼ እንኳን አደረሳችሁ። ጾማችሁ የሰላም ያርግላችሁ። የክርስቲያንም የሙስሊምም ሀገራችን ሰላም ያርግልን። እኛም ባለንበት ሀገር ሰላም፣ ደስታ፣ ፍቅር ያዝንብብን። በተረፈ መልካም ጊዜ። ይሄንን ከወደዳችሁት ላይክ፣ ሼር፣ ኮሜንት አርጉት፣ ሰብስክራይብ አርጉት። በተረፈ ወዳችኋለሁ። ባይ ባይ። ዳሩ ዩቲዩብ ብላችሁ ገብታችሁ ሰብስክራይብ አርጉት። ወዳችኋለሁ። ያላችሁኝ ደግሞ በትንሹም ያላችሁኝ ቤተሰቦቼ በጣም እጅግ አመሰግናችኋለሁ። ክበሩልኝ። ወንድሞቼ፣ እህቶቼ፣ ጓደኞቼ ሰላም ሁኑልኝ። ባይ ባይ። ይሄን ይመስላል።